ሰላም ሰላም ወደ ኢትዮጵያውያን። ይህ ታላቁ የሌ ገዳም የአዲሱ ህንጻ ግንባታ ሂደት ነው። አሁን ላይ ያው የቤተክርስቲያኑ ዋና አካል መሀሉን ሴንትራል ፓርቱን አርማታ ለመሙላት ወይም ጣሪያ ለማልበስ ዝግጅት ላይ ነው የሚገኘው። የብረት ስራው፣ ኤሌክትሪክ መስመር ኢንስታሌሽኑ፣ ኤቭሪቲንግ በሰላም ተጠናቆ እንደምታዩት ወደ አርማታ ስራ ለመግባት ዝግጅት ላይ እንገኛለን። ያው ውጭ ሰቅለናል። ኤቭሪቲንግ prepared. We are now going to placing solid concrete central part of the house. Thank you.